ወይኔ በለዋ የሆዲያ አንጀቲ ጅምር መሰረቷ የልቢ ላይ ቆንጆ ደንደንደረረረ ባለም ውቢቷ አቤት ድምፅ እንዴት ዝፈኛ በእኔ ድምፅ ከምስግ እኔ እኮ እየጨፈርኩልህ ነው። የሁር ነው እንደ መሰሩ እንዲ ባለ ነው እንዴ? ክታሽ እኔ አንበሳ እኔ ምን ላድርግልሽ? እሺ እኔ እኮ ነኝ ልስራልሽ ዛሬ ቤተሰቦቻችን ጋር ፏ ብለን እንብላ አልኳት። ማሰራት ብቻውን እንዳይቸገር ብዬ እንደዚህ አድርጌ ብጠብቀውም እሱ ግን ሊሰራ ፈቃደኛ አይደለም። ኧረ እሰራለሁ ማርያምን ስራሽና እኔ አሁን እኮ እቺ ነው መክተፍ ምናምን እኮ አቅቶኝ መሰለሽ። ጎበዝ እኮ ነው። አቤት 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 የኔ ጠንበለል የኔ ሸበላ የኔ ዶጋ ኧረ ያልጋጋሽ አሁን እንዲህ ታይም ነው ማርያምን። ሽንኩርቱን ቢያንስ ጣጣ አድርጊ። እኔ አሁን ቀስ ብዬ ነው ሽንኩርቱን ከትፎ ገብቶሻል። አሁን ጥር አልችልም። ፍፄ ነው የሚችለው እንደዛ። አሁን እኔ ልክተፍ ለምሳሌ ሲከተፍ አሁን እንደዚህ አሁን ለምሳሌ ይሄ አትክልት ነው አይደለም የምንሰራው። እንደዚህ አይከተፍም። ድቅቅ ብሎ እንደዚህ ነው የሚከተፈው በቁመቱ ማለት ነው። ከነኙን ሳቤ ነው እንዴ እንዲህ በትላልቁ ነው የሚከተፈው። ባይሆን አሁን ምንድነው የምትሰራልኝ? ምንድነው የምትሰራለን? ምን ላድርግልሽ? እኔ ዛሬ መኮረኒ የአትክልት መኮረኒ ነው መብላት የፈለኩት። ቤተሰቦች ምን ላድርግልሽ? የአትክልት መኮረኒ ነው ምትወይ? ወዳጆች ሳጠይቃቸው ወይኔ እውላለሁ ማርያምን እውላለሁ። ምንድን ነው ቤቱን አቆሸሽከው? ልታቆሸሽ ነው? ልትሰራ ነው የመጣ? ልዘፍንልህ ነበር እኮ እኔ ድሮ። ዘፈኝ ቀጥ ይሰማሉ ወይ? ያንቀለቅለኛል እግዚአብሔር። ምን አይነት ሰው ነህ ግን? እኔ መለሉ ቆንጅዬ የኔ ወዳጆች አይመልሽልኛ ቆንጅዬ ሳጠይቃቸው ለመታመኔ ምስክር ናቸው። በለው በለው አልመሸም ገና ነው ደመና ነው። እኔስ ማበዴ ነው ማበዴ ነው እኔስ ማበዴ ነው። በስመ አብ እኔ ብዙ ህልም ቅመሟን እያየው ማበዴ ነው እኔስ ማበዴ ነው። አኛ በለው በለው ሁልዬ ሰበርክ እንዳትይኝ በኋላ